ሰበር መረጃ ኢትዮጵያውያን ዶናልድ ትራምፕን አሸንፈውታል። በሀገረ አሜሪካ የምትኖሩ ኢትዮጵያውያን እንኳን ደስ አላችሁ። እንደሚታወቀው የቀድሞውና የአሁኑ ተመራጩ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሀገረ አሜሪካ የሚኖሩ በጊዜያዊነት መጠለያነት ማለት ነው የሚኖሩ ስደተኞችን ከሀገሬ አሜሪካ አባራለሁ ማለቱን ተከትሎ በሀገረ አሜሪካ እንግዲህ ስደተኞች እጅግ ከባድ ሁኔታ ላይ ነበር የሚገኙት። ሀገረ አሜሪካን ብቻ ከ5000 በላይ በጊዜያዊነት ተጠልለው የሚኖሩ ኢትዮጵያውያን አሉ። እንግዲህ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ እንደሚታወቀው የአይሲ ፖሊስ አባላትን አሰማርቶ ስደተኞችን ከሀገር አሜሪካ አባራለሁ ማለቱን ተከትሎ በስደተኞች ላይ ተጽዕኖ ነበርና አሁን ላይ የሚሰሙ መረጃዎች ግን ለመላው ኢትዮጵያውያን በሀገር አሜሪካ የምትኖሩ በተለይ ደግሞ እንኳን ደስ አላችሁ ለማለት እንወዳለን። ምክንያቱም የኢትዮጵያውያን ከሀገር ያስወጣቸዋለሁ ካላቸው በኋላ ጉዳዩን ወደ ፍርድ ቤት ይዘውት ሂደው ነበር። ፍርድ ቤትም እንግዲህ በሂደት እየመረመረው ቆይተዋል። አሁን ላይ የሚወጡ መረጃዎች እንደሚያመላክተው ከሆነ የዶናልድ ትራምፕ ውሳኔ በፍርድ ቤት መሸነፉን ነው የሚወጡ መረጃዎች የሚያመላክቱት። ጉዳዩን ወደ ፍርድ ቤት ወስደው ማሸነፍ ችለዋል። በመላው ዓለም የምትገኙ ኢትዮጵያውያን በሀገር አሜሪካ የሚኖሩ ኢትዮጵያውያን ከሀገር አሜሪካ እንዳይባረሩ የሚያስችላቸውን ያሸነፉበትን ድል አስመዝግበዋል። እንኳን ደስ አላችሁ ለማለት እንወዳለን። አዳዲስ መረጃዎች ሲኖሩ ወደ እናንተ የማድረሳችሁ ይሆናል። ቻናሌን ፎሎ ማድረግ እንዳይረሳ።